ጋይስ ትልቅ ዜና ይዤ መጥቻለሁ እንግዲህ በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል ከጣጥ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው 24 ሰዓት ባልሞላ ሰዓት ውስጥ 11 ሚሊዮን ብር ተሰበሰበ ይህ ከምንም በላይ የሆነ ተአምር ነው የአመቱ ምርጥ ቲክቶከር አዶናይ በህፃጽ ለሚገኙ ወገኖቻችን የጀመረው 100 ብር ቻሌንጅ የኢትዮጵያ ህዝብ አንድነት ለዓለም በተግባር አሳይቷል አንድ ቀን ሳይሞላ 11 ሚሊዮን ብር መሰብሰብ ተችሏል የኢትዮጵያ ህዝብ ሆይ ክበር የሰጣችሁት 100 ብር ተደምሮ ዛሬ ለሺዎች የህይወት ተስፋ ሆኗል በህፃጽ የሚገኙ እናቶችና ህፃናት ዛሬ በእናንተ ምክንያት ፈገግ ይላሉ አንድነት ሲኖር ተራራው ይነዳል ርህራሄ ሲኖር ህይወት ይለመልማል ይህንን የኩራት ዜና ለሁሉም እንዲደርስ ሼር በማድረግ አጋሩት መሞት የለበትም የማይሆን ነገር ነው አሁን ባለንበት ዘመን አሁን ባለንበት ደረጃ አሁን ባለንበት ቴክኖሎጂ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው